ሰው በኃይሉ አይበረታም ይላል እግዚአብሔር ቃል ሲናገር። እኔም ወደ ቤት ገባው እሱም ወደ ቤት ገባ። በቀጠሯችን ሰዓት 9 ሰዓት ላይ ወደ ቤቱ ስገባ በጣም የሚያሳዝን ነገር ነበረ በሰዓቱ የገጠመኝና ሰዎች ተሰብስበዋል። አንዳንዶች ያለቅሳሉ፣ ይጮሃሉ። እሱ ጋር ስነ በጣም የሚያሳዝን ነገር ነው የገጠመኝ። ለካ እሱ ከኔ ሲለይ ገመድ ገዝቶ ራሱን በዛው ባሉ በቤታቸው ውስጥ አጥፍቶ በገመድ ተሰቅሎ ሞቶ ነው የደረስኩትና በጣም አስቸጋሪ ህይወት ነው በዛ ውስጥ ያሳለፍኩትኝ እና ዓለማዊ ስብከት ውስጥ ነበርኩኝ። በሰዓቱ ዓለም እኔን ስትሰብክ ነበረ። እኔ ደግሞ መልሼ እሷ የሰበከችኝን ያንን ስብከት ወስጄ ወጣቶችን፣ ታዳጊዎችን ስለዚህ አደንዛዥ ስለሆነ ነገር መስበክ ጀመርኩ እና በኋላ ላይ ነገሩ በጣም እየከበደ መጣ፣ እየከፋ መጣ። ራስን ወደ መጥላት ራስን የማጥፋትም አይነት ደግሞ እንደዚህ አይነት አስተሳሰቦች ውስጥም የገባሁበት ጊዜ ነበረ። ቴንኪዩ ፍቅራት ተካልኝ ይባላለሁ። አገልጋይ ነኝ በአዳማ ናዝሬት ግሬስ ንፍታሌም ዓለም አቀፍ ቤተክርስቲያን ሙሉ ጊዜ ሰጥቼ የማገለግል አገልጋይ ነኝ። ጌታን ሳላገኝ በፊት የነበረኝ ህይወት እጅግ በጣም የሚያስጠላ ህይወት ነው። ከመጀመሪያው ከጀመርኩ ዘንዳ በክርስቲያን ቤተሰብ ውስጥ ነው ያደግኩትኝ። ማለትም የክርስቲያን ቤተሰብ ልጅ ነኝ። አባቴ መጋቢ ተካልኝ ተከስተ ይባላል። አዳማ ናዝሬት ላይ በሰሜን ናዝሬት መሰረተ ክርስቶስ፣ ደቡብ ናዝሬት መሰረተ ክርስቶስ፣ እንደገና ቤቴል ናዝሬት መሰረተ ክርስቶስ ላይ ለረጅም ዘመን በፓስተርነት ሲያገለግል የነበረ የወንጌል አርበኛ የነበረ ሰው ነው። እናቴም እንደዚሁ የመጋቢ ሚስት ነች፣ የፓስተር ሚስት ነች። ስለዚህ የክርስቲያን ቤተሰብ ልጅ ሆኜ ነው ከልጅነት ጀምሮ ያደግኩትኝ። የክርስቲያን ቤተሰብ ልጅ ብቻ ሳይሆን የአገልጋይ ልጅ ሆኜ የነበረው ሳድግ የነበረው ከልጅነት ጀምሮ ቸርች ላይ በሰንዴ ስኩል ወይም ደግሞ ይሄ ከልጅነት ጀምሮ በቸርች ውስጥ ባሉ ትምህርቶች እየተማርኩኝ ነው ያደግኩትኝ። ቀድሞ በሰሜን ናዝሬት መሰረተ ክርስቶስ ከዛ ደግሞ በጸጋ ቸርች ላይ በጸጋ መሰረተ ክርስቶስ ላይ ከልጅነት ጀምሮ ሰንዴ ስኩል በመማር መንፈሳዊ ክትትሎችን በመውሰድ በቃ የቸርች ልጅ ነበርኩኝ። በቸርች ውስጥ ነው ያደግኩት ትምህርት በመማር ከልጅነት ጀምሮ የውሃ ጥምቀትንም ደግሞ ወስጄ ነበርና በዚህ ህይወት ውስጥ ነበር ያደግኩትኝ እና በቸርች ውስጥ ነው ያደግኩትኝ። ከዛ በኋላ ግን ምንም ያክል በቸርች ውስጥ ባድግም እንኳን ስለ ጌታ ኢየሱስ ተምሬያለሁ። ስለ ጌታ ኢየሱስ አዳኝነት አምላክ መሆን ስለዚህ ተምሬ ነው ያደግኩትኝ። ግን ኢንካውንተር አላደረኩም። ፐርሰናል ኢንካውንተር አልነበረኝም። ከኢየሱስ ጋር በግል የመነካካት ህይወት አልነበረኝም። ስለ ኢየሱስ ሰምቻለሁ እንጂ ኢየሱስ ማን ነው የሚለውን ነገር አላቀም ነበርና ፐርሰናል ኢንካውንተር አልነበረኝም። ከዛ በኋላ ወደ ተለያየ አይነት ነገር ገብቻለሁ። እጅግ በጣም የሚያስጠላ ዓለማዊ ህይወትም ያሳለፍኩበት ጊዜያቶች ዘመናቶች ነበሩ በልጅነት እድሜ ላይ። በተለይ ከጓደኞች አንፃር ማይሆኑ ዓለማዊ ጓደኞችን በመግጠም እነሱ የሚያደርጉት ልምምድን የመጀመር በተለይ በሰዓቱ ኢየሱስ ስራት ውስጥ የነበሩ ልጆች ነበሩ፣ ጓደኞች ነበሩኝ። የተለያየ መጠጥን፣ ጫት መቃምን፣ ሲጋራ ማጨስን ከዛም አልፎ ደግሞ አደንዛዥ የመውሰድ ልምምድ ውስጥ የነበሩ በዙሪያ የነበሩ ጓደኞች ነበሩና በሰዓቱ የምንጠቀምበት አማርኛ ነበር። ኖርማል ነው፣ ፋሽን ነው፣ ችግር የለውም። በተለይ በሱስ ዓለም የሚታወቅ ነገር አለ። ዛሬ ጀምረ ነገ ትተዋለህ፣ ለመሞከር ነው የሚሉ እንደዚህ አይነት ሐሳቦች እንደዚህ አይነት ወይም ደግሞ ስብከቶች ዓለማዊ ስብከቶች ነበሩና እነኚህ ስብከቶች ደግሞ ወደ መስማት ጀመርኩኝ። በልጅነት የኢየሱስ ክርስቶስን ወይም የጌታን አዳኝነት በመሰበክ ያደግኩ ቢሆንም በኋላ ግን ዓለማዊ ስብከቶችን በመስማት ኢየሱስ ስብከቶችን በመስማት እና ወደዚህ ተጽዕኖ ውስጥ የገባውበት ዘመን ደግሞ ነበረ። በተለይ ደግሞ በሃይ ስኩል እና በፕሪፓራቶሪ ትምህርት ላይ በነበርኩበት ጊዜ ላይ ትምህርት ቤት ውስጥ የተለመደ ነገር ነበረ። በተለይ ወጣቶች ላይ የነበረ ትሬንድ ነበረ። ዓለማዊ ነገር ዘፈን ላይ፣ ጭፈራ ቤት መሄድ፣ የመጠጥ ልምምድ ማድረግ እንደዚህ አይነት ልምምዶች ነበሩ በሰዓቱ። እንደነገርኳችሁ ጓደኞቼም ከመንፈሳዊ ጓደኞች ይልቅ ዓለማዊ ጓደኞች እንደነበሩ እንደገና ደግሞ ዓለማዊ ብቻ ሳይሆን የተለያዩ ልምምድ ውስጥ የነበሩ ጓደኞች ነበሩ። በትምህርት ቤትም የነበሩ
እንደውም ደግሞ አካባቢያችንም ላይ የነበሩ ጓደኞቼ በእንደዚህ አይነት ልምምድ ውስጥ ነበሩ በሱስ ልምምድ ውስጥ ማለትና ሃይስኩል እና ፕሪፕ በነበርኩበት ጊዜ ላይ እንደነገርኳችሁ ቀድሞ በትንሽ ነው የምንጀምረው ዘፈን ኖርማል እንደሆነ እንደ አንድ ክርስቲያን ቤተሰብ ልጅ ግን ዘፈን ጭፈራ ኖርማል አይደለም መጽሐፍ ቅዱሳዊ ያልሆኑ ልምምዶች ናቸውና እና እንደነገርኳችሁ ዓለማዊ ስብከቶች ናቸው እነኚህ ስብከቶች ዓለም ከክርስቶስ ስብከት ጋር እጅግ በጣም ተቃራኒ የሆነ ከክርስቶስ የሚለይ ከጌታ የሚለይ ከእግዚአብሔር መንገድ ደግሞ የሚስብ ወደኋላ የሚጎትት አይነት የራሷ የሆኑ ስብከቶች አላትና ያን ስብከት ሲሰበክ ነበር የከረምኩትኝ የነበርኩትኝ በሃይስኩል በወጣትነት እድሜ ላይ ማለት ነው አሁንም አክቹአሊ ወጣት ነኝ ግን በሰዓቱ በነበረኝ በልጅነት እድሜ ላይ እንደዚህ አይነት ስብከቶችን ሰማ ነበርና ቀድሞ በመሞከር ዘፈን ሞከር ጭፈራ ሞከር የሚል አይነትና ሲል ሞከረው ዛሬ አይተን ነገ እንተዋለን በቃ ኖርማል ነው የሚል አይነት ነገር አስተሳሰብ ነበርና በሱ ጀመርኩኝ በጭፈራ በዘፈን አልፎ አልፎ ደግሞ የተለያዩ መጠጥ ነገሮችን ደግሞ የመቀመስ ነገር በእንደዚህ አይነት ነው ወደ ሱስና ወደ ዓለማዊ ህይወት ልምምድ የገባሁትኝ ግን እንደጠበቅኩት አይደለም መጀመሪያ ጠብቅ የነበረው ኤክስፔክት ያደርግ የነበረው በቃ ዛሬ ጀምሬ ነገ ምተው ነገር ነው ቀላል ነገር ነው የሚቆይ ነገር አይደለም የሚከርም ነገር አይደለም ከት ማድረግ በፈለኩ ሰዓት ከት አደርጋለሁ የሚል እንደዚህ አይነት አስተሳሰብ ነበር በመጀመሪያ የነበረኝ በኋላ ግን ነገሩን ስመለከት በጣም ራሴን ያገኘሁት ወደዚህ ነገር ውስጥ ዘፍቄ ገብቼ ወደዚህ ልምምድ ውስጥ ራሴን ሙሉ ለሙሉ ተነክሬ ነው ያገኘሁትና ከዛ በኋላ አንዱ በአንዱ አይቆም ያለማዊ ህይወት ዛሬ ዘፈንና ጭፈራ ሲጀመር ነገ ደግሞ መጠጥ ሲጀመር ከዛ ያለፈ ደግሞ ወደ ሲጋራ ማጨስ ጫት መቃም ይባል ከዛም አልፎ ይሄ አደንዛዥ ወደ መውሰድ ሌቭሉ ያደገ ደረጃው ያደገ ወደ እንደዚህ አይነት ልምምዶች ውስጥ ነው ገብቼ የነበረው እና ቀላል አይደለም እጅግ በጣም ከባድ ነው እንደነገርኳችሁ አባቴ መጋቢ ነው ቸርች ሲመራ የነበረ ሰው ነው እና የሱ ልጅ ደግሞ የነበርኩት እኔ ደግሞ በሰዓቱ ዓለማዊ ነገር ውስጥ ተይዤ በዓለማዊ ሲስተም ውስጥ ታስሬ በሱስ ስርዓት ውስጥ ከመጠጥ አልፎ ከጫት አልፎ ወደ አደንዛዥ ዕፅ የገባሁበት ጊዜ ነበርና ለቤተሰብ እጅግ በጣም አስቸጋሪ ነው ቀድሞ ቸርች ላይ ሲያስተምሩ የነበሩ አገልጋዮች አስተማሪዎች እጅግ በጣም አስጨናቂ ነገር አስቸጋሪ ነገር ነው እና በዚህ አይነት ነገር ውስጥ ነበር ሳልፍ የነበረውና ሰይጣን ይልቁኑ ከሱስ ልምምድ አልፎ ሾመኝ ብዬ መጠቀም ይችላል እና በጣም አለቃ አርጎ በአካባቢው ላይ በሳቱ ከነበሩኝ ጓደኞች ይልቅ እንደውም የኔ የነበርኩበት የሱስ ህይወት እጅግ በጣም የባሰ ሆኖ ራሴን በዛ ውስጥ ነው ያገኘሁትና እጅግ በጣም ከባድ ነው እንደነገርኳችሁ መጀመሪያ ላይ ዛሬ ጀምሬ ነገ ተዋለሁ የሚል ነበር የነበረው ግን በኋላ ላይ ግን ራሴን ወደ መተው ሳይሆን ይልቁኑ ማስተር ወደ ማድረግ እየባሰ ወደ መሄድ አይነት ህይወት ውስጥ ገብቼ ነው ያገኘሁት እና በጣም አስቸጋሪ ህይወት ነው በዛ ውስጥ ያሳለፍኩትኝ በጣም አስቸጋሪ ህይወት ነው ያሳለፍኩት በተለይ ውስጥ ተዘፍቄ ለረጅም አመት የነበርኩበት አንዱ ሱስ አደንዛዥ ዕፅ ብለን የምንለው በተለይ ሃሺሽ የሚባል እጅግ በጣም የሚያስጠላ በሰዓቱ ግን በነበርንበት ጊዜ ላይ ብዙዎችን የምናስተምር የምንሰብከው የነበረ አደንዛዥ ዕፅ ነው እኔ በሰዓቱ ሰይጣን እንደነገርኳችሁ በዚህ ነገር ማስተር እንዳደርግ ከልምምድ አልፎ ይልቁኑ ሌሎችንም በዚህ ያልነበሩትንም የመስበክ ጥሩ ነገር እንደሆነ መልካም ነገር እንደሆነ እንደውም የምንጠቀመው አማርኛ ነበር አይን ይከፍታል ሃሺሽ ማጨስ አይን የሚከፍት ነገር እንደሆነ እንደውም የተለያዩ አርቲስቶችን ዘፋኞችን በመጥቀስ እንግዲህ ዓለማዊ ሰው ሊጠቅስ የሚችለው በእንደዚህ በዘፈኑ ውስጥ በእንደዚህ አይነት ነገር ውስጥ ያለ ሰው ነው ሌላ ሊጠቅስ አይችልምና እና በውጪ ያሉ አርቲስቶችን ዘፋኞችን በመጥቀስ እነሱ ይሄን ነገር ይጠቀማሉ ይሄን ነገር የሚጠቀሙት አይናቸውን ስለሚከፍት ነው የጥበብ ሰው ስለሚያደርግ ሃሺሽ ማለት ተክል ነው እና ይሄን ተክል ራሱ እግዚአብሔር የሰጠው ተክል እንደሆነ ከሰማይ መጣ ተክል እንደሆነ ሰዎች ቢያቁት ጥበብን የሚያገኙበት አይንን የሚከፍት እንደሆነ ነበረ በሰዓቱ የነበረ ከኛ ጋር የነበርንበት ባጭ ይሄን ነበር የምናስበው ይሄን ነበር የምናወራው ከኛም አልፎ ሌሎችም በሰዓቱ የነበሩ ወጣቶችን ኢንከሬጅ የምናደርግ ነበርን የምናበረታታ ምን ሰብክ እና ዓለማዊ ስብከት ውስጥ ነበርኩኝ በሰዓቱ ዓለም እኔን ስትሰብክ ነበረ እኔ ደግሞ መልሼ
እሷ የሰበከችኝን ያንን ስብከት ወስጄ ወጣቶችን ታዳጊዎችን ስለዚህ አደንዛዥ ስለሆነ ነገር መስበክ ጀመርኩኝ። ይሄን ነገር ቢያጨሱ ይሄን ነገር ቢሞክሩ አይናቸው እንደሚከፈት ሰይጣን ሔዋን ጋር መጥቶ ቀድሞ እንዳላት ማለት ነው። እግዚአብሔር ይሄን ተክል አትቢ ያለሽ እንዳትበሉ ያላችሁ አይናችሁ እንዳይከፈት ጥበብና ዕውቀት እንዳይኖራችሁ አስቦ ነው ብሎ እንዳላት እና ሰይጣንን ጆሮ ከፍታ የሰማች ቀን ደግሞ ውድቀቷ እንደጀመረ ከሷም አልፋ ለአዳም ሰጣ የሰው ልጆች ውድቀት የጀመረበት መጽሐፍ ቅዱሳችን ዘፍጥረት 3 ጀምሮ ስናነብ የምናገኘው ነውና ልክ እንደዚሁ እኔም ደግሞ ሰይጣን የሰበከኝን ዓለም የሰበከኝን ያን ስብከት ጆሮዬን ከፍቼ የሰማው ቀን ነው ውድቀቴም የጀመረው ይሄ ዓለማዊ ህይወቴ የጀመረው እና ያን ስብከት ተሰምቼ ይልቁኑ ሰባኪ ሆኜ ብዙዎች ወደዚህ ነገር እንዲገቡ ምክንያት ሆንኩባቸው በጣም የሚያስጠሉ አመታቶች ነበሩ። ታዳጊዎችን ወደዚህ ነገር ውስጥ የከተትኩበት እና በጣም ብዙ ነበሩ፣ ወንዶች ነበሩ፣ ሴቶች ነበሩ፣ ታዳጊዎች ወጣቶች ነበሩ እና ወደዚህ አይነት ደግሞ ህይወት ውስጥ ገብቼ ለብዙ አመት ቆይቻለሁ። በኋላ ላይ ግን ይሄ ነገር እንደሰበኩት ሆኖ አይደለም ያገኘሁት። ይሄ አደንዛዥ ዕፅ አይንን የሚከፍት ጥበብን የሚሰጥ አይምሮን የሚከፍት እንደሆነ ስሰብክ እንደነበረው ሳይሆን ያገኘሁት ይልቁኑ ገዳይ እንደሆነ አጥፊ እንደሆነ አይምሮን የሚቆጣጠር ከክርስቶስ መንገድ ይልቁኑ የሚያርቅ ከእግዚአብሔር ፈቃድ ፈጽሞ የሚለይ ሰይጣናዊ የሆነ ልምምድ አጋንንታዊ የሆነ ልምምድ ዓለማዊ የሆነ ልምምድ ሆኖ ነው በኋላ ያገኘሁት። በሰዓቱ ይሄ ነገር አልበራልኝም ነበር፣ አልተረዳሁትም ነበር እና ብዙ ነገሮች ገጥሞኛል በዛ ውስጥ ጓደኞቼን እስከማጣት እኔ ሰበኳቸው እኔ ያስተማርኳቸው ማለትም ይሄንን ዓለማዊ ነገር ያስተማርኳቸው ከኔ ጋር የነበሩ በዙሪያ የነበሩ ጓደኞቼ በዚሁ ምክንያት በዚሁ አጋንንታዊ በሆነ በዚሁ ሰይጣናዊ በሆነ ነገር ውስጥ ገብተው ህይወታቸውን የሚያጡ የሞቱ ጓደኞችም ነበሩኝና እንደውም አንድ ጊዜ በጣም ማረሰ ሁሉ ጊዜ እስካሁን ድረስም ሳስብ አንድ የሚያሳዝነኝና የሚጸጽተኝ ታሪክ ነበርና በሰዓቱ ከኔ ጋራ አንድ አሌክስ የምንል ጓደኛችን ነበርና በዚህ በአደንዛዥ ዕፅ እስራት ውስጥ በነበርኩበት ጊዜ ላይ አብረን የምንጠቀም ልጅ ነበርና ስንገባም ስንወጣም አብረን ነው እና ቤታቸው ግቢ ውስጥ ከቤታቸው ጀርባ ወይም ጓሯቸው ላይ እንደዚህ አደንዛዥ ዕፆችን በመትከል ሐሽሽ የምንለውን ነገር ተክለን በዛ የተለያዩ ልምምዶችን እናደርግ ነበር። የማጨስ ልምምዶችን እናደርግ ነበር እና መጠጥም እንጠጣለን፣ ጫትም እንቀማለን፣ የተለያዩ ሲጋራ እና ተዘርዝሮ ሁሉም በሱስ ውስጥ የነበሩ ነገሮችን እንጠቀም ነበር በዛ ውስጥ ማለት ነው። እና በቤቷቸው ጓሮ ላይ ተቀምጠን ለረጅም ጊዜ በእንደዚህ አይነት ነገር ውስጥ እናሳልፍ ነበርና ለካ ሰይጣን ውስጡ ሊሰብከው ነበር ህይወት ትርጉም እንደሌለው መኖር ትርጉም እንደሌለው ህይወቱ ከንቱ እንደሆነ ሰይጣን ይመጣና ይሰብከው ነበር ጓደኛዬ ያልኳችሁ እኔና አሌክስንና እሱ ግን ለኔም አልነገረኝም ሼር አላደረገኝም። ሲታይ ደስተኛ ይመስላል። በሰዓቱ ይሄን የሚጠቀሙ ሰዎች ዝም ብላችሁ ስታያቸው የሆነ ሀዘንተኛ መስለው ላይታዩ ይችላሉ። ፊታቸው ሲስቅ ልታዩዋቸው ትችላላችሁ። ግን ውስጣቸው ግን በሰይጣን እየተበላ እየተመረዘ ነው የነበረውና ይሄን ጓደኛዬ በእንደዚህ አይነት ነገር ውስጥ ነበርና አንድ ጊዜ ማረሳው የምንጠቀመውን ነገር ተጠቅመን በጠዋት ተነስተን ጫት ቅመን ከዛ በኋላ ደግሞ ጫቱ አልበቃም ብሎን እንደገና ሐሽሽም በላዩ ላይ ጨምረን ተጠቅመን ውላችን እንደዚህ ነው። ጠዋት እንነሳለን፣ ሐሽሽ እናጨሳለን፣ ሞርኒንግ ብለን ነው በሰዓቱ የምንለው። ከዛ እሱን እንጠቀማለን። ከዛ ደግሞ መልሰን ጫት እንቀማለን። ከዛ እሱን ደግሞ በሰዓቱ ሰበራ ይሉታል። ያንን ደግሞ ለማድረግ እንደገና መልሰን ሐሽሽ እንጠቀማለን። እንደዚህ አይነት ልምምዶች ውስጥ ነበርና አንድ ቀን ማለዳ ላይ እንደነገርኳችሁ ተነስተን ቃምን። ከዛ ደግሞ መልሰን በላዩ ላይ ሐሽሽ አጨሰን። ከሰዓት ደግሞ ተመልሰን ይሄንኑ ልምምድ ለማድረግ ከዚህ ከጓደኛዬ ጋር ተነጋግረን ምሳ ሰዓት በነበረችን ሰዓት ላይ እሱ ወደ ቤት እንዲገባ እኔም ወደ ቤት ገብቼ ከዛ ተመልሰን ደግሞ 9 ሰዓት አካባቢ ላይ እንገናኛለን ተባብለን ነበር የነበረውና እኔም ወደ ቤት ገባው እሱም ወደ ቤት ገባ። በኋላ ላይ ግን ሰዓቴን ጠብቄ በቀጠሯችን ሰዓት 9 ሰዓት ላይ ወደ ቤቱ ስገባ በጣም የሚያሳዝን ነገር ነበረ በሰዓቱ የገጠመኝና እስከዛሬ ማረሳው። ቤታቸው ጋር ስደርስ ግርግር ነበር የነበረው። ሰዎች ተሰብስበዋል፣ አንዳንዶች ያለቅሳሉ፣ ይጮሃሉ። አደገኛ ግርግር ነበር ቤታቸው አካባቢ ላይ ነበርውና ስደርስ በጣም ደነገጥኩኝ። በሰዓቱ
የነገርኳችሁ የጓደኛዬ እናት በጣም ይቅርታ አያት አርጅታ የነበረች እድሜዋ ገፍቶ ነበረችና በቃ እሷ ሞታለች የሚል ነገር ነበር አስቤ ነበርውና በጣም አዝኜ ወይኔ አሌክስ አያት ሞተች ብዬ ለለቅሶ በቃ እንደቀረበ ሰው ነበር የመጣውትኝና ስመጣ ግን በሰዓቱ ያየሁት ነገር እንደጠበቅኩት የአሌክስ አያት ሞተው ሳይሆኑ እሱ ከኔ ጋር ተለያይቶ ወደ ቤት ሲገባ ለካ ገመድ ገዝቶ ነበር ወደ ቤት ከኔ ተለይቶ ሄደው ማለት ነው። እኔ አልነገረኝም፣ ግን ደግሞ ሰይጣን ለካ ይሰብከው ነበር። ውስጡ ደስተኛ አልነበረም። ለነገርኳችሁ በእንደዚህ አይነት ነገር ውስጥ ያሉ ሰዎች ፊታቸው ደስተኛ መስለው ሊታዩ ይችላሉ፣ ሲስቁ ልታዩቸው ትችላላችሁ። ግን ውስጣቸው በሰይጣን ስብከት ውስጥ እየተመረዘ ህይወታቸው ተስፋ እንደሌለው፣ ኑሯቸው ተስፋ እንደሌለው፣ እድሜያቸው ተስፋ እንደሌለው ሲሰበኩ ነበር የከረሙትና ቤት ስመጣ እሱ ጋር ስመጣ በጣም የሚያሳዝን ነገር ነው የገጠመኝ። ለካ እሱ ከኔ ሲለይ ገመድ ገዝቶ ራሱን በዛው ባሉ በቤታቸው ውስጥ አጥፍቶ በገመድ ተሰቅሎ ሞቶ ነው የደረስኩትና በሰዓቱ እጅግ በጣም የሚያሳዝን ልብን የሚጎዳ አጋጣሚ ነበርና ስደርስ ገመድ ካንገቱ ላይ እየፈቱ ፍራሽ ላይ አስተኝተውት እና ያንን ነገር ነው ያየሁትና ለካ ያ ጩኸት ያ ግርግር የነበረው የአሌክስ አያት ሞተው ሳይሆኑ የገዛ ጓደኛዬ በዚህ አይነት ልምምድ ውስጥ ከመክረሙ የተነሳ ከመቆየቱ የተነሳ ሰይጣን እንደበላው ዓለም እንደበላችው ይሄ ብቻ አይደለም። ብዙ አይነት አጋጣሚዎች በዚህ ውስጥ አሳልፈ የሚያሳዝኑ ትራጀዲ የሆኑ ከኛ ጋር አብረው የሐሺሽ ልምምድ ውስጥ የነበሩ እኔ የሐሺሽ ልምምድ ውስጥ ብቻ ሳይሆን በኋላ ላይ እንደውም ወደ መሸጥ ሐሺሽን ወደ መሸጥ ወደ ማከፋፈል ከኔ ጋር አብረው ሌሎችም ነበሩ። ወደዛ አይነት ህይወት ውስጥ ገብቼም ነበር። መጽሐፍ ቅዱስ ሲናገርም በጴጥሮስ መልእክት ላይ እናንተ እንደ በጎች ትቅበዘበዙ ነበር ወይም እንደ በጎች እንቅበዘበዝ ነበረ፣ ከኛ ሁላችን ወደ ገዛ ፈቃዳችን አዘነበልን የሚል ቃል አለና ኢሳይያስም ላይ ይሄው ተመሳሳይ ቃል አለና ወደ ገዛ ፈቃዴ ያዘነበልኩበት ኤፌሶን ምዕራፍ 2 ላይ እንደሚናገር የገዛ ፈቃዳችንን ምኞታችንን እያደረገን በዚህ ዓለም ለሚሰራው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ፈቃዳችሁን ምኞታችሁን እያደረጋችሁ እና ከእግዚአብሔር ፈቃድ ርቄ የነበረበት ይልቁኑ ለዓለማዊ ነገር በጣም ቀርቤ ጠልቄ የነበረበት ረጅም ህይወትን አሳልፍ ያለው እና በኋላ ላይ ነገሩ በጣም እየከበደ መጣ፣ እየከፋ መጣ። እኔም ደግሞ በቃ አይምሮዬ ከኖርማል ሰው አስተሳሰብ እየወጣ አደገኛ ነገሮችን ወደ ማሰብ፣ ራስን ወደ መጥላት፣ ራስን የማጥፋትም አይነት ደግሞ እንደዚህ አይነት አስተሳሰቦች ውስጥም የገባውበት ጊዜ ነበረ። አይምሮዬ ከኖርማል ሰው ወይም ከጤነኛ ሰው የተለየ ወይም ወደ እብደት አይነት ነገር ውስጥም ወደ መግባት የመጣውበትም ጊዜ ነበርና እንደውም ማስታውሰው በሰዓቱ ከኔ ይሻሉ የነበሩ ሰዎች ይቀልዱብኝ ነበር። ጠርተው እንጫት የሚቆሙ ምናምን ክብ ሰርተው እኔ በማወራው ነገር ኦድ የሆነ ነገር ስለማወራ አይምሮዬን ተቆጣጥሮ ስለነበረ ወደ ማበድ አይነት ነገር ውስጥም ደግሞ ደርሼ የነበረበት ነገር ነበርና እና ከዚህ የተነሳ ተሰብስበው በእኔ ቀልዱ የነበረበት ያልሾፉበት የነበረበት ጊዜ ነበርና ሰይጣን በመጀመሪያ መልካም እንደሆነ ሰብኮኝ ጥሩ እንደሆነ ሰብኮኝ ዛሬ ጀመረ ነገ ትተዋለህ የሚል ስብከት ሰብኮኝ ያንን ስብከት አሜን ብዬ ከተቀበልኩ በኋላ ግን ራሴን ያገኘው ተሸውጄ እንደምታስተውሱት ሉቃስ በተለይ 15ኛው ምዕራፍ ላይ ያ የጠፋው ልጅ ዓለም መልካም መስሎት ውጩ ደና መስሎት ከአባቱ ቤት ድርሻዬን ብሎ እንግዲህ ባይሁድ ልማድ እንደምታውቁት አንድ ሰው አባት ሳይሞት ቤተሰብ ሳይሞት ድርሻ ብሎ መውጣት አይችልምና ይሄ ልጅ ግን ድርሻዬን ብሎ አባቱን በህይወት እያለ የአይሁድን ልማድ በማይመጥን በሚያስቆጣ አይነት ነገር አባቱ ድርሻውን ተቀብሎ እንደኮበለለ እንደሄደ እግዚአብሔር ቃል ይናገራል 15ኛው ምዕራፍ ሉቃስ ወንጌል ላይና ከሄደ በኋላ ግን ያገኘው ነገር የገጠመው ነገር እንደጠበቀው አይደለም። ገንዘብ ይዤ በገንዘቤ ዝናናለው በገንዘቤ ጨፍራለው የሚል ሐሳብ ነበረው። ከሄደ በኋላ ግን ለካ ገንዘብ ያልቃል። እውነተኛ ሰላም ያለው ገንዘብ ውስጥ አይደለም። እውነተኛ ደስታ ያለው ዓለማዊነት ውስጥ አይደለም። የዓለም ህይወትን እንደኖረ ያለውን ሁሉ እንደጨረሰ ገንዘቡን እንደጨረሰ እግዚአብሔር ቃል ያነሳልና ከኔ ህይወት ጋር በጣም የሚመሳሰል ታሪክ መስሎ ስለሚታየኝ ነውና ያን ነገር ከጨረሰ በኋላ ከአባቱ ርቆ ኮብልሎ የሄደበት ሀገር ላይ
እንደጠበቀው ሳይሆን እንዳልጠበቀው ህይወት ሲከብድበት ይናገራል የእግዚአብሔር ቃል። ረሃብ እንደመጣ ተሰዶ የሄደበት ሀገር ላይ አደገኛ ረሃብ እንደመጣ እና ከዚህ የተነሳ የሪዎች ጠባቂ ሆኖ በዛ ስራ አግኝቶ መስራት እንደጀመረ ከዛ በኋላ ግን እሪዎቹ የሚበሉትን ያንን ምግብ ይመኝ እንደነበረ እግዚአብሔር ቃል ይናገራል። ከአባቱ ቤት ሁሉ ከሞላበት ሁሉ ከደላበት ውጪ ከማያስመኝ ውጪ ከማያሳይ ቤት ውስጥ ወጥቶ ህይወቱን የሚጠላበት እና አንድ ነገር አስታወሰ። አባቴ ቤት የነበሩ ሙያተኞችና ሰራተኞች እኮ ጠግበው የሚያድሩ ነበሩ፣ እኔ ግን በዚህ በረሃብ ሞታለሁ አለ ይላል። እና ወደ አባቴ ሄዳለሁ፣ ወደሱ መለሳለሁ እና ደግሞ በዛ ልጅም ባሩን ባሪያ ሆኜ እኖራለሁ ብሎ በዛ አሰበ ይላልና ወደ ልቡ ተመልሶ የሚል ቃል አለ። እና ወደ ልቡ ከተመለሰ በኋላ ወደ አባቱ ቤት መመለስን አሰበ። እኔ በሰዓቱ ወደ ልቤ ያልተመለስኩበት ዘመናቶች ነበሩ፣ ጌታን ያላወቅኩባቸው ዘመናቶች ነበሩ። ከአባቴ ቤት ርቄ የነበረበት በልጅነት ወራቶቼ ላይ በሰንዴይ ስኩል መንፈሳዊ ትምህርቶችን በመማር ያደኩ ቢሆንም በኋላ ግን በዓለም ተሸንፌ ብዙ ዓመት ከኖርኩ በኋላ ወደ አባቴ ቤት መመለስ እንዳለብኝ ወደ ጌታ መመለስ እንዳለብኝ ያው ሰው በኃይሉ አይበረታም ይላል እግዚአብሔር ቃል ሲናገር። ለዘርባቤልም በመንፈሴ እንጂ በኃይልና በብርታት አይደለም ይላል። በእኔ አቅም በእኔ ብርታት አይደለም። ጌታንም አግኝቻለሁ ብዬ በድፍረት መናገር አልችልም። በዚህ ውስጥ በጣም ተዘፍቄ ከገባው በኋላ ህይወት አስጠላኝ፣ መኖር አስጠላኝ። አንድ ጊዜ የማረሳው አጋጣሚ በዚህ አጋጣሚ አንድ ጊዜ ይሄን ነገር ተጠቅመን አደንዛዥ ዕፅ የምንለውን ነገር በተለይ በጣም ገብቼ የነበረበት አንዱ ሱስ ይሄ ነው። አደንዛዥ ዕፅ ብለን የምንለው ወይም ሐሺሽ የምንለው ይሄንን ልምምድ ነበር ከሁሉም ይልቅ የምጠቀምና ማደርግ የነበረው። አንድ ጊዜ እንደ ወትሮውኑ ሁሉ ቀን አይዘለንም ወር አይዘለንም፣ በየቀኑ በሳምንት 7 ቀን በወር 30 ቀን ነው የምንጠቀመው ይሄንን ነገርና በቀን ውስጥ ደግሞ ከ10 እስከ 20 ድረስ ደጋግመን የምናጨስበትም ጊዜ ነበርና በዚህ ውስጥ ነበር ሳልፍ የነበረውና አንድ ጊዜ እንደ ወትሮ ይሄን ነገር ተጠቅሜ ስመለስ መንገድ ላይ የሞትን ድምጽ የሰማሁበትን አስታውሳለሁ። የሞት ድምጽ ልሞት እንደሆነ ሰይጣን ሊገለኝ እንደነበረ በጆሮዬ በሚገባኝ መንገድ ሹክ የሚል ድምጽ የሰማሁበት ጊዜ ነበርና በቃ ከደቂቃዎች በኋላ እንደምሞት ምን አይነት ስሜት እንደነበረ በሰዓቱ በጣም ይገርማልና ከዚህ በፊት እንደዚህ ነገር ተሰምቶኝ አያውቅም። በሰዓቱ ግን ልሞት እንደሆነ ደቂቃዎች እንደቀሩኝ የሞት ጣር ላይ እንዳለ ሰው አይነት ስሜት ውስጤ ላይ ሲፈጠርብኝ አስታውሳለሁና ያ ቀን አለፈ እና በንጋታው ይመስለኛል ተነስቼ በማለዳ ነው የምንነሳው። ጠዋት ላይ ሌሊትም እንቅልፍ ስለማያስተኛል ሌሊትም ይቀሰቀሰናል። አይምሮአችን ከዚህ ከአደንዛዥ ዕፅ ውጪ ኖርማል ሆኖ ማሰብ አይችልም። በቃ ሙሉ ለሙሉ ተቆጣጥረውናል ማለት ውስጡ ያለው ኬሚካል ውስጥ ሁለንተናችንን ስለተቆጣጠረን ከዚህ ውጪ ኖርማል መሆን አልችልም ነበርና በሰዓቱ በጣም የማረሳው ነገር አስታውሳለሁና 12 ሰዓት አካባቢ ሌሊት ላይ ተነስቼ አደገኛ ዶፍ ዝናብ እየዘነበ ነበርና አስታውሳለሁ እና ጃኬቴ ውስጥ ሰርቼ ያንን የማጨሰውን ሐሺሽ ኪሴ ውስጥ አድርጌ በዛ ዝናብ ውስጥ ወደምናጨስበት ቦታ በጣም በሩጫ ሄጄ ያንን ለማጨስ እና የምናጨስበት ቦታ በደረስኩ ጊዜ ያልጠበቅኩት ነገር ነበር ያጋጠመኝና በሰዓቱ እዛ አካባቢ የተለያየ ስራ የሚሰሩ መኪና የሚጠብቁ ነበሩ በሰዓቱና እኛ በመናደርገው ልምምድ በመናጨሰው ነገር ፖሊሶች የህግ አስከባሪዎች እየመጡ እነሱን ያስጨንቋቸው ነበር። እዚህ አካባቢ የሚደረጉ ልምምዶች አሉ፣ ሰምተው እየመጡ ያስጨንቋቸው ነበር፣ ስራ ላይ የነበሩ ሰዎችን ማለት ነው። እና እነኛ ሰዎች ግን እንደዚህ አይነት አደንዛዥ ዕፅ አይጠቀሙም ነበርና እነሱ ይጠረጠሩ ነበር በእኛ ምክንያትና ብዙ ጊዜ ያስጠንቅቀውናል። በእናንተ ምክንያት እኛ እየተጠረጠርን ነውና እዚህ አካባቢ መጣችሁ ይሄን ነገር አትጠቀሙ የሚል ማስጠንቀቂያ ሰጥተውን ነበርና በሰዓቱ እንደነገርኳችሁ ሌሊት ተነስቼ ያንን ልጠቀም ስመጣ እንደዚህ ካስጠነቀቁን ልጆች መካከል አንዱ ድንገት አገኘኝና ወዲያው ጠረጠረ። ያንን ነገር ለማጨስ በዛ እንደመጣው ያን ነገር ለመጠቀም በዛ እንደመጣው ጠርጥሮና ቀርቦ ሲፈትሸኝ ኪሴ ውስጥ ያገኛል ማለት ነው። ያንን ነገር ኪሴ ውስጥ ያገኛልና ወዲያው ያሰቡት ነገር እኔን ወስደው ለፖሊስ ሊሰጡኝና እስር ቤት አስገብተው እዛው በቃ እንድከርም አስበው ነበርና ይዘውኝ ወደዛ ሲወስዱኝ አንዱ ከመካከላቸው እንደዚህ ከምናደርግ ቤተሰብ ጋር እንስጠውና በቃ ቤተሰብ የሚያደርገውን ነገር ያደርግ፣ የሚወስደውን እርምጃ ይውሰድ፣
ከዚህ በኋላ ደግሞ ካየነው እንወስደዋለን፣ በቃ እዛው ለእስር ቤት አሳልፈን እንሰጣለን፣ እኛ በእነሱ ምክንያት መጠርጠር የለብንም የሚል ነገር አነሳ። ከዛ ቤተሰብ ኦሬዲ ያውቃሉ፣ እንደዚህ አይነት ልምምድ ውስጥ እንዳለው ያውቃሉ። አንዱም እስከዛሬ ድረስ በጣም ማስተዋል የምችለው ነገር ወደ ጌታም እንድመጣ የሆነልኝ ትልቁ ምክንያት የቤተሰብ ጸሎት ነው እና ቤተሰብ ይጸልይልኝ ነበር ከዚህ ነገር እንደወጣ። ከጸሎት ውጪ ግን ምንም ማድረግ አይችሉ። እድሜም በሰዓቱ በጣም ማስቸገርበት እድሜ ስለነበረ እኔን ከምክርና ከጸሎት ውጪ ለመመለስ የሚችሉበትም አቅም አልነበራቸውምና ያገልጋይ ቤተሰብ ልጅ ነኝ እንደነገርኳችሁ እና በተለይ እንደነገርኳችሁ አባቴ መጋቢ ነው። ቸርች ላይ በጣም ስምም የመጥፋት ነገር ነበረ። ልጁን ቤት ሳይመግብ እንዴት ቸርች ይመግባል? እንዴት ቸርች ፓስተር ሆኖ ሊመራ ይችላል? የሚሉ ወቀሳዎችም ይነሱ ነበርና አንዳንድ ጊዜ ሰይጣን እኛን ወይም ደግሞ አገልግሎት ውስጥ ያለን ሰዎችን መዋጋት ወይም ደግሞ ማግኘት በማይችልበት ጊዜ በተለይ ልጆችን ይጠቀማል። እኛን መበቀል ሳይችል ልጆችን በልጆች በኩል ስራውን ስለምናፈርስ ምሽጉን ስለምናፈርስ በልጆች በኩል ለመበቀል ይፈልጋልና አባቴ አገልጋይ ነው፣ እኔ ልጁ ደግሞ በሰዓቱ በሱስ ውስጥ የነበርኩ ነኝና በዚህ ምክንያት እሱን ለመበቀል ይወጣም ደግሞ እንደሆነ አስተውላለሁና ከዚህ የተነሳ ይሰደባል እሱ። ቤተሰብ በተለይ አህዛቦች በእኛ አካባቢ የነበሩ ሰዎች እነሱ ፕሮቴስታንት ሆኖ በጌታ ሆነው እንዴት እንደዚህ ልጃቸው እንደዚህ ይሆናል የሚል ወቀሳም ይመጣ ነበር። ይጸልያሉ፣ ተግተው በእግዚአብሔር ፊት ስለኔ ይማልዱ ነበር፣ ይጸልዩ ነበረ። ከእናቴ ጋር የነበሩ የጸሎት ጓዶች አሉ እና ስሜን እያነሱ ፎቶዬን እየወሰዱ ቸርች ላይ በእግዚአብሔር ፊት በቤታቸውም ለረጅም ጊዜ ይጸልዩልኝ ነበር። ከዚህ ነገር ውስጥ ነፃ እንደወጣ እንድመለስ ይጸልዩልኝ ነበርና አንዱ የነሱ ጸሎት ኃይልም እንዳለው አስባለሁና ወደ ቅድሙ ሲመለስ በሰዓቱ በቃ ወደ ቤት ወስደው ያንን ያስኩትን ሐሽሽ ለቤተሰብ ሰጥተው ከዚህ በኋላ ካስቸገረ አሳልፈን እንሰጠዋለን ብለው ሊሉ ተስማምተው ወሰዱኝ። ልክ ቤት ሲገቡ ማዘርን አገኟት እና ልክ ሲያገኟት ሰጧት። ይሄን ነገር ይጠቀማል እዚህ እየመጣ የኛ ስም እየተሰደበ ነው ብለው ሰጧት። አዘነች፣ በጣም ልቧ ተሰበረ እና ታውቃለች እንደምጠቀም ብታቅም ግን ይዘው ደግሞ ሲሄዱ የሰፈር ሰዎች ይዘው በቃ እጅግ በጣም ወንበዴ ነው አስቸጋሪ ነው ተበላ ያንን ስትሰማ በጣም ልቧ አዘነ። በሐዘን በለቅሶ ውስጥ ያለፉበት ዘመን ነበረ። በጣም የተጎዱበት ዘመን ነበር ቤተሰብ እና በጣም አዘነች። በስተኋላ ላይ እንደነገርኳችሁ ከአንድ ቀን በፊት በውስጤ የሞትን ድምጽ ሰምቼ ነበር፣ እንደምሞት ህይወቴ በቃ እንዳከተመ ሰይጣን አውርቶኝ ነበርና በሰዓቱ ምን መጣልኝ? በቃ እስቲ አንድ እድል ልሞክር፣ ቸርች ውሰጂኝና ይጸልይልኝ፣ ከዛ አንድ እድል ልሞክር። እግዚአብሔር እኔ የሚፈልገኝ ከሆነ ሰው በኃይሉና በአቅሙ ስለማይበረታ እስቲ እግዚአብሔር እኔን መለወጥ የሚችል ከሆነ እግዚአብሔር እኔን መቀየር የሚችል ከሆነ እስቲ ልሞክር በሚል ቸርች እንድንሄድ በስተመጨረሻ እናቴን አልኳትኝ። በዚህ ተስማማን። ከዛ በኋላ ነው እንግዲህ በነጋታው ጠዋት ላይ አዳማ አሁን እያገለገልኩበት ያለው ግሬስ ንፍታሌም ዓለም አቀፍ ቤተክርስቲያን ላይ ኮንፈረንስ ነበረ። ለአንድ ሳምንት ይደረግ የነበረ ኮንፈረንስ ነበር አስታውሳለሁና በመጀመሪያው ቀን በዛ ሄድን እና እንዲጸልይልኝ ነው ሄድኩትኝ። ግን በሰዓቱ እዛ ከሄድኩ በኋላም ቸርች ውስጥ እንግዳ ነገር ነው የሚታየኝ። ምክንያቱም ረጅም ዘመን ሆኖኛል። በልጅነት ወራት ነው ቸርች ሄድኩት። ለ8 ዓመት ከምናምን በሱስ ውስጥ ቆይቻለሁ። በዚህ አደንዛዥ ዕፅ በመለው ሱስ ውስጥ በትንሹ ለ8 ዓመት ከግማሽ ያክል በዚህ ውስጥ ቆይቻለሁና ቸርችም ሄጄ አላቅም። በዛ ሁሉ ዓመታቶች ውስጥ ዓለማዊ ሰው ነኝ እና ቸርች የዛን ጊዜ ሄጄ እንግዳ ነገር ነው ማየው ነገር እንግዳ ነው እና ፓስተሩ አሁን የኔ መንፈሳዊ አባት ነው። ፓስተር አቤኔዘር ገነሞ ይባላል። የግሬስ ንፍታሌም ዓለም አቀፍ ቤተክርስቲያን ባላደራ ነው እና በኃይል በሰዓቱ ይጸልይ ነበረ። እግዚአብሔርን ቃል በኃይል ያካፍል ነበረ። እኔ ግን የሱሱ ስራት ውስጤ ላይ ስለነበረ የሚታየው ነገር ላይ ትኩረት ሰጥቼ አልሰማም ነበረ። በዙሪያ የሚያዩኝም ሰዎች ሁኔታዬን ሳይው ሌባ ነው የምመስለው። ወደ ግራው ማየት፣ ወደ ቀኝ ማየት፣ ጸጉሬ በጣም ድሬድ ብለን ወደምንለው አይነት የተቀየረ ነው። በጣም ያደገ ነው። ፊቴ ከሳ ነው። መልኬ እጅግ በጣም በቃ በሱስ ውስጥ እንዳለው ነው የሚያስታውቀውና የሚያዩኝ ሰዎች ሌባም የመሰልኳቸው ነበሩና
በትኩረት ነበር የሚያዩኝና ወደፊትም ፓስተሩ ያገለገለበት ወዳለው ሳይሆን ወደ ኋላ የመዞር ወደ ግራ ወደ ቀኝ የመንቀሳቀስ አይነት ነው የመጀመሪያ ቀኝ ልኩ ጊዜና ይሄ ያው የሱሱ በውስጤ ላይ በጣም ከመሰራጨቱ የተነሳ የሱ ምልክት ነውና የዛን ቀን ግን ትንሽ ውስጤ ላይ የመረጋጋት አይነት ስሜትን ሲሰማኝ አስታውሳለሁ። ለመጀመሪያ ጊዜ ነው ከ8 ዓመት በኋላ ምንም ነገር ሳልጠቀም የዛን ቀን አንድ ቀን ያሳለፍኩት ማለት ነው። ለ8 ዓመት ተከታታይ አንድንም ቀን ሳልዘል በተከታታይ በቀን ውስጥ ከ10 እስከ 20 ጥቅልሎችን የሐሺሽ ጥቅልሎችን ማጨስበት ጊዜ ነበርና እና የዛን ቀን ግን ለመጀመሪያ ጊዜ ያንን ነገር ሳልጠቀም እዛው ቸርች በፓስተር አገልግሎት ቆየው ማለት ነውና እስከ ማታ ድረስ በዛ አሳለፍኩኝ። ወደ ቤት ተመለስኩኝ። በሁለተኛውም ቀን እንደነገርኳችሁ ኮንፈረንስ ስለነበረ ተመልሼ ከማዘር ጋር በዛ ሄድን ከወላጅ እናቴ ጋር ማለት ነውና በዛ እንደገና ሁለተኛውን ቀን ኮንፈረንስ ተካፈልኩኝ። የዛን ቀን ትንሽ ነገሮች እየለቀቁኝ ውስጤ ሰላም እየተሰማኝ ውስጤ እረፍት እየተሰማኝ ይታወቀኛል። የጌታ መንፈስ እንደፈለገኝ ከዛውስ ነፃ ሊያወጣኝ እንደቀረበ አይነት የሆነ መዳኔ በጣም የቀረበ ነገር የደረሰ ነገር እንዳለ ይሰማኝ እንደነበር አስታውሳለሁና ሁለተኛው ቀን ያ ነበርና በኃይል ይጸልይ ነበረ። ፓስተር በሚያገለግለው አገልግሎት ውስጥ በቃ መንፈስ ቅዱስ በኃይል አልፎ ሲሰራ ይታወቀኝ ነበረ። የሆነ ሚነካኝንም አይነት ደግሞ ሚዳሰሰኝንም አይነት እጅ ደግሞ በሰዓቱ ይሰማኝ እንደነበር አስታውሳለሁ። እንደነገርኳችሁ በልጅነት ስለ ኢየሱስ ብዙ ሰምቻለሁ፣ ግን ኢየሱስ ማን ነው የሚለውን በግል ኢንካውንተር አድርጌ ፐርሰናል ኢንካውንተር የሚለው የግል መነካት አልነበረኝምና በሰዓቱ ግን መንፈስ ቅዱስ በኃይል በሚያልፍበት ጊዜ ላይ ውስጤ የመጽናናት ተስፋ እንዳለው ሰው የመሰማት አይነት ስሜት ሲሰማኝ አስታውሳለሁ። ከዛ በፊት ምንም ተስፋ እንደሌለኝ ነው የሚታየኝ። ነገሮች እንደጨላለሙ ነው የሚታየኝ። ወደ ሞት እንደቀረብኩ ነው የሚታየኝ። ቀን በቀን በተጨመረብኝ ቁጥር የምሞትበት ቀን እየፈጠነ እንደሚሄድ አይነት ማለት ስጋዊ ሞት ብቻ ሳይሆን በቃ ጨለማ ውስጥ እየገባው ድቅድቅ ወደ ሆነው ደግሞ ከአንዱ ድቅድቅ ጨለማ ወደ ከፋው ድቅድቅ ጨለማ በየቀኑ እየገባው እንደሆነ ይታወቀኝ ነበርና በሰዓቱ ግን የሆነ ብርሃን ሲበራልኝ የጌታ መንፈስ በኃይል ሲንቀሳቀስ አስተውል ነበርና በዛ በኃይል ተጸለየ። ሁለተኛ ቀን አለፈ ማለት ነው እና ግን መጨረሻ ላይ ሁለተኛ ቀን ያን ጸሎት ጸልየን ወደ ቤት ከገባው በኋላ ሰይጣን መልሶ ወደዛ ነገር እንድመለስ ተጽዕኖ ያደረገብኝ ምሽት እንደነበር አስታውሳለሁ እና ሄጄ ተመልሼ ያንን አደንዛዥ ዕፅ እንድጠቀም ሰይጣን ማታ ላይ መጥቶ ሰበከኝና ያው በደንብም ያልበረታውበት ቀንም ስለነበረ አንድ ሁለት ቀን ያለፈው ተመልሼ እዛን ቀን አስታውሳለሁ። ማታ ላይ ድንገት ወጥቼ ምናጨስበት ስፍራ ነበረ። ሄጄ ልክ እዛ ስደርስ አንድ በዛ በሱስ ውስጥ የነበረ አንድ ጓደኛዬ ነበር። ልክ ሊያጨስ ሲል ደረስኩኝ። ከዛ በኋላ ከሱ ተቀብዬ ያንን ነገር ቀድሞ ያደርግ እንደነበረው ተጠቀምኩኝ እና ያንን ተጠቀሜ ወደ ቤት ገባሁ ማለት ነው። ስጋባ ግን ከበፊቱ ይልቅ በጣም የተለየ አይነት ስሜት ውስጤ ሲታወቅ ውስጤ ሲረበሽ እና ውስጤ ሲጨናነቅ እና ራሴን ያመኝ ነበረ። ከዚህ በፊት እንደዚህ አይነት ልምምድ አልነበረኝም። ያንን ሳጨስ ወይም ስጠቀም ደስ ይለኝ ነበረ፣ እስቅ ነበር፣ ዝናና ነበር። የዛን ቀን ግን መዝናናት አልቻልኩኝም፣ መሳቅ አልቻልኩኝም። ይልቁን ውስጤ ሲረበሽ ይታወቀኝ ነበርና በጣም የሚያስደነግጥ እንግዳ የሆነ ስሜት ነው በሰዓቱ የተሰማኝ። ግን ያስተዋልኩት ለካ እዛ ቸርች ላይ ሲጸልይ የነበረው ያ ጸሎት ያ የመንፈስ ቅዱስ እጅ ለካ ውስጤ ነክቶኝ ነበረ። እንድለወጥ ጌታ ከትላንት ይልቅ ወደኔ የቀረበበት ጊዜ ነበርና ያንን ነገር አስተዋልኩኝ። ከዛን ጊዜ ጀምሮ በእግዚአብሔር ፊት እኔ ራሴ ተንበርክኬ ቃል የገባውበት ነገር እንዳለ አስታውሳለሁ። በቃ እግዚአብሔር ሆይ ከዚህ በኋላ ከዚህ ነገር ነፃ መውጣት እፈልጋለሁ። በራሴ አቅምና በራሴ ኃይል አልችልምና እንደነካኸኝ ልትቀይረኝ ወደኔ እንደመጣ አውቃለሁ ብዬ እና ዘመኔን ለጌታ አሳልፌ የሰጠውባትን ያቺን የጸሎትን ሞመንት በእግዚአብሔር ፊት የጮህኩትን ያቺን ምሽት አስታውሳለሁ። ሶስተኛው ቀን በነበረው ኮንፈረንስ ከሄድኩ በኋላ ተመልሼ ጌታ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ በልቤ አምኜ በአፌ መስክሬ የዳንኩባት ቀን ያቺ ቀን ነች እና በዛ ጌታ ኢየሱስ ክርስቶስን ባገኘውባት በተቀበልኩበት በዛን ቀን ላይ እና መንፈስ ቅዱስንም ደግሞ የተቀበልኩበት ቀን ነው። አስታውሳለሁ በጉባኤው መካከል
የእግዚአብሔር ሰው ፓስተር አቤኔዘር ሲያገለግል በኃይል የጌታ መንፈስ ያልፍ ነበረ ክርስቶስን በህይወቴ ላይ ተቀብዬ ሾምኩበት ያ ቀን ላይ ማለት ነው እና መንፈስ ቅዱስ በኃይል ሲነካኝ ይታወቀኛል ፐርሰናል ኢንካውንተር ያደረኩበት ጌታ ኢየሱስን በግሌ የተገለጠልኝ ወይም ደግሞ ኢንካውንተር ያደረኩበት ቀን ያቺ ቀን ነበረች እና መንፈስ ቅዱስ በኃይል በኔ ላይ ሲመጣ ይታወቀኛል አንደበቴ ሲከፈት በምስጋና ስሞላ አዲስ ህይወት ሲጀምር ነበረ በሰዓቱና ውስጤን ከዚህ በፊት ተሰምቶኝ የማያቅ ሰላም አይቼው ማላቀው ደስታ አጣጥሜው ማላቀው ውስጣዊ የሆነ እርካታ ውስጣዊ የሆነ ሐሴት ወደ ውስጤ ሲገባ ይሰማኝ ነበር ይታወቀኝ በሚታወቅ ደረጃ ማለት ነው በተገለጠ ደረጃ በቃና ሰዎች ቀድሞ ይሉኝ እንደነበረ በዓለምም ሳለው እና አንተ እኮ ጌታን ብታገኝ ታርፋለህ ህይወት ያርፋል በሰላም ትሞላለህ በረፍት ሞላል ብለው ይሰብኩኝ ነበር እንደነገርኳችሁ በዓለም ውስጥ በነበርኩበት ምንም አይነት ሰላም የለኝም ምንም አይነት ረፍት የለኝም ለሊት 3-4 ሰዓት የማይሞላ ነው መተኛው ተመለሶ ይቀሰቀሰኛል በጣም የሚያስጨንቅ ህይወት ነበር ያሳለፍኩትኝ ግን ልክ የዛን ቀን መንፈስ ቅዱስ በኃይል ወደ ህይወቴ ሲመጣ አስታውሳለሁ ውስጤ ላይ ከዚህ በፊት ተለማምጄ ማላቀውን ሰላም አይቼ ማላቀው ደስታ በአንድ ጊዜ ውስጤ ላይ ሲፈስ ይታወቀኝ ነበር ሙሉ የሆነ ሰላም እንደ ወንዝ የሚፈስ እንደ ወንዝ የተትረፈረፈ አይነት ደስታ ውስጤን ይሰማኝ ነበርና በሰዓቱ ዛ ቁጭ ብዬ ሳስብ የነበረው የተበላብኝን ያንን 8 ዓመት ከመናመን ያለውን ማስተዋስ ጀመርኩኝ እንደዚህ አይነት ሰላም ያለበት እንደዚህ አይነት ረፍት ያለበት እንደዚህ አይነት ደስታ ሐሴት ያለበት ህይወት ውስጥ መግባት የምችልባቸው እነኛ ዘመናቶች መባከናቸው የገባኝ የዛን ቀን ነው ዘመኔ እንደባከነ እድሜ እንደባከነ ልጅነቴ እንደባከነ የገባኝ የዛን ቀን ነውና መንፈስ ቅዱስ በሰዓቱ ያወራኝ ነበር እና አይኖቼ ሲከፈቱ ይታወቀኛል የትላንትናው የተበላብኝን ዘመን እግዚአብሔር እንደሚክስልኝ እንደሚክሰኝ ጌታን እንደማገለግል እግዚአብሔር በግል ውስጤ ላይ በሚፈሰው በመንፈስ ቅዱስ ድምጽ በኩል ጌታ በኃይል በዛው አልፎ ሲናገረኝ ይሰማኝ ነበር ይታወቀኝ ነበርና ከዛ በኋላ ጌታን እንደማገለግል ደግሞ መልእክትም ደግሞ የመጣልኝ ጊዜ ነበር ከዛ በኋላ እንቅስቃሴ ቸርች ነው በቃ እንደነገርኳችሁ በዛ ቸርች ላይ በግሬስ ንፍታሌም ዓለም አቀፍ ቤተክርስቲያን አዳማ ላይ ታያስኩኝ በዛ ክትትል ጀመርኩኝ እግዚአብሔር ቃል መማር ጀመርኩኝ መጽሐፍ ቅዱስን ማጥናት ጀመርኩኝ እና ሳምንት ባልሞላ ጊዜ ውስጥ መንፈስ ቅዱስን በኃይል የተሞላውበት ጊዜ ነበር ጌታን ኃይል የተቀበልኩበት ጊዜ ነበር አንደበቴ ጌታን ስንቀበል መንፈስ ቅዱስን በኃይል ስንቀበል የጸጋ ስጦታዎችንም ደግሞ በዛው እንቀበላለን እግዚአብሔር ቃል እንደሚያስተምር እና የጸጋ ስጦታዎችን ልሳን ወደ መናገር አይኖቼ ወደ መከፈት እና መንፈሳዊ ልምምዶች ውስጥ በአንድ ጊዜ ውስጥ መንፈስ ቅዱስ ሲያስገባኝ ሲረዳኝ ሲያግዘኝ እመለከት ነበርና ቸርች ላይ አቴንድ በማድረግ መንፈሳዊ ትምህርቶችን ክትትል በማድረግ እግዚአብሔርን ቃል በቤቴ በማጥናት በእግዚአብሔር ፊት በጸሎት በመትጋት ነበር በሰዓቱ ደግሞ አሳልፍ የነበረውና ፐርሰናል ኮንቨርዥን የሆነበት ጊዜ ነበር በግሌ ጌታ የለወጠኝ በእኔ አቅም በእኔ ብርታት አልችልም እግዚአብሔር ግን ይችላል በዚሁ አጋጣሚ ያለ መንፈስ ቅዱስ ምንም ማድረግ አንችልም ባይዘው ያለ መንፈስ ቅዱስ ኃይል ያለ መንፈስ ቅዱስ እርዳታ ምንም መስራትም ማድረግም አንችልም ለዛ ነው አንድ ጊዜ ዘርባቤል ከፊቱ የተደቀነበትን ተራራ መክፋት ሲሞክር መጣል ሲሞክር ለካ በኃይልና በብርታት አይቻልም እግዚአብሔር ተገልጦ ተራራውን ሲያናግርለት እንመለከታለን አንተ ተራራ በልጄ በዘርባቤል ፊት ምንድነው ከቶ ደልዳላ ሜዳ ትሆናለህ ብሎ እግዚአብሔር ዘርባቤልን ወክሎ ያንን ተራራ ሲያናግርለትና ዞሮ ወደ ዘርባቤል እግዚአብሔር በኃይልና በብርታት አይደለም ማለት እና ሲባል በመንፈሴ ነው አለ እና በመንፈስ ነው ተራራ የሆነ ነገር ማንችለው ነገር ከኛ አቅም ያለፈው ነገር ምንችለው በጌታ ኃይል በጌታ መንፈስ ነውና የእግዚአብሔር መንፈስ ነው ይረዳኝ እግዚአብሔር ህልውና ነው ይረዳኝ እግዚአብሔር ደመና ነው ይረዳኝ ሕዝበ እስራኤል ቀን ቀን በደመና አምድ ይመራቸው እንደነበረ በሌሊት በሰዓት አምድ ይመራቸው እንደነበረ ደመናው ሲሄድ ይሄዱ ነበር ይላል ደመናው ሲቆም ይቆሙ ነበር ይላል እና የመንፈስን ምሪት መጽሐፍ ቅዱስ በኃይል ያስተምራልና እኔም ልክ ይሄንን ኢንካውንተር ያደረኩበት ነበር መንፈስ ቅዱስ ሲመራኝ መንፈስ ቅዱስ ሲያግዘኝ በሰዓቱ በጣም የሚገራርሙ አይነት ልምምዶች ውስጥ መንፈሳዊ ልምምዶች ውስጥ ስገባ አስታውሳለሁና ሌሊቱን ሙሉ ጸሎት ነው እግዚአብሔርን ቃል ማንበብ ነው አሁን ላይ ጌታ ረድቶኝ እግዚአብሔር አግዞኝ
እግዚአብሔርን እያገለገልኩኝ ነው። ሙሉ ጊዜን በግሬስ ንፍታሌም ዓለም አቀፍ ቤተክርስቲያን ላይ ባለ አዳማ ባለ አጥቢያ ላይ ሰጥቼ ጌታን እያገለገልኩ ነው። እንደነገርኳችሁ ቅድም በሱስ ስርዓት ውስጥ ለ8 ዓመት ከግማሽ ያክል አሳልፌያለሁ። አሁን ደግሞ ጌታ ረዳኝ፣ ጌታ አገዘኝ። ሙሉ ጊዜ ሰጥቼ ማገልገል ከጀመርኩ 5 ዓመት አልፎኛል። አሁን የበረታው ጌታን በኃይል እግዚአብሔር በሰጠኝ ጸጋ እያገለገልኩኝ ባለውባት አጥቢያ ከዛም ውጪ እግዚአብሔር በሚሰጠኝ እድል እግዚአብሔርን እያገለገልኩ ነው ያለሁት። ይበቂ ለወጣቶች ማስተላልፈው መልእክት አንደኛ ሰይጣን ውሸቱን ነው። ወጣቶች ዓለም ውሸቱን ነው እንደነገርኳችሁ ይሰብካል። የሚሰብከው ስብከት ግን የእውነት ስብከት የሚመስል መልካም የሚመስል ሔዋንን ሰይጣን እንደሰበካ እባብ እንደሰበካት ያንን በለስ ብትበላ አይኖቿ እንደሚከፈቱ ዕውቀት እንደሚኖራት ጥበብ እንደሚኖራት ሰብኳት ነበር። ግን የሰበካት ስብከት አርቲፊሻል የሆነ ፎርጅድ የሆነ ስብከት ነውና ወጣቶች የዓለምን ስብከት ሳንሰማ በሰይጣን ስብከት ሳንታለል የጌታ መንገድ የሚያዋጣ የጌታ መንገድ መልካም የሆነ ዘላለም ያለው ተስፋ ያለው መጽሐፍ ሲናገር ዕብራውያን መልእክት ላይ የነፍሳችን መልህቅ የሆነ ተስፋ አለን ይላል። የነፍስ መልህቅ የሆነ ተስፋ አለን ይላል። ይሄ የነፍስ መልህቅ የሆነ ተስፋ ከመጋረጃው ጀርባ አልፎ የገባ ነው ይላል እና በኢየሱስ ስንሆን በጌታ ስንሆን ተስፋ የሌለው ህይወት አንኖርም። መልህቅ ያለው ህይወት መርከብ ወደ ግራና ወደ ቀኝ በመጣው ንፋስና ወጀብ አውሎ ንፋስ ውስጥ በአውራቂስ ውስጥ ጸንቶ እንዲቆም የሚያደርገው መልህቅ የሚባል ጥልቅ ባለው ባህር ውስጥና ውቅያኖስ መካከል የሚወረወር እና ወጀብና ማዕበሉ እንዳይነቃንቀው አንቆ ወይም ደግሞ በደንብ አድርጎ የሚይዘው እንዳለ ሁሉ መልህቅ እንዳለ ሁሉ መጽሐፍ ሲናገር የነፍስ መልህቅ የሆነ ተስፋ አለን ይላል። አንድ ጥያቄ መጠየቅ እፈልጋለሁ። ወጣቶች በተለይ እንደኔ ቀድሞ በነበረኝ ህይወት ውስጥ መታልፉ ካላችሁ ተስፋ አድርጋችሁ የምታዩት ነገር ምንድነው? ተስፋ አድርጋችሁ የምትጠብቁት ነገር ምንድነው? ለነፍስ መልህቅ ከሌለ ምንኖርበት ዓላማና ተስፋ ከሌለ መልህቅ እንደሌለው መርከብ መሪ እንደሌለው መርከብ ወደ ግራ ወደ ቀኝ እየነፈስን መጨረሻችን ውሸትና ሐሰት በሆነው በሰይጣን ስብከት ውስጥ ተይዘን ተተብትበን ወደ ሞት ነው የምንገባውና ለነፍስ መልህቅ የሚሆን ተስፋ ያለው ጌታ አለ፣ ኢየሱስ አለ። ሰዎችን ሁሉ ደግሞ ሊያድን የሚችል ጸጋ ደግሞ ተገልጧል እና ሰው ይሄንን ጌታ ይሄንን ኢየሱስን እኔን የቀየረ እኔን የለወጠ ድቅድቅ ከነበርኩበት ጨለማ ውስጥ ወደሚደነቅ ብዙዎች ወደሚደነቁበት ብዙዎች ወደሚገረሙበት ብርሃን እኔን ጌታ ጠርቶ ህይወቴን እንደዚህ የሰላም ካደረገ ህይወቴን እንደዚህ የረፍት ካደረገ አበረታታችኋለሁ። ከዚህ ነገር መውጣት ይቻላል። ከታሰርንበት ነገር መውጣት ይቻላል። የሚረዳ ጌታ አለ፣ የሚያግዝ ጌታ አለ። ሰው በኃይሉ አይበረታም፣ ግን የሚያበረታ የእግዚአብሔር መንፈስ አለ፣ የሚረዳ የእግዚአብሔር ኃይል አለና ወደ ጌታ እንጠጋ። እኛ አንድ እርምጃ ወደ ጌታ በቀረብን መጠን 10 እርምጃ ወደኛ ቀርቦ የሚመጣ ጌታ አለ። ቸር ሆነ መጽሐፍ ሲናገር ለዛ ነው እናንተ ደካሞች ሸክም የከበዳችሁ ወደኔ ነው አለ ጌታ ኢየሱስ ሲናገር። ለምንድን ነው ሲባል እኔ አሳርፋችኋለሁ አለ። የሚያሳርፍ ጌታ አለ። መጽሐፍ ሲናገር ሌባው ሊሰርቅ ሊያጠፋ ሊያርድ ይመጣል አለ። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ጌታ ኢየሱስ ለምንድን ነው ወደዚህ ምድር የመጣው? ጌታ ኢየሱስ ለማን ነው ወደዚህ ምድር የመጣው ካላችሁ በተለይ ለደካሞች፣ አቅም ለሌላቸው፣ ሸክም ለከበደባቸው፣ መሄጃ ለጠፋቸው፣ ግራ ለገባቸው፣ ተስፋ ለጨላለመባቸው፣ ህይወት ለጨላለመባቸው የመጣ ኢየሱስ የሚባል ጌታ አለ። ኢየሱስ የሚባል አዳኝ አለ። ሰው ወደሱ አንድ እርምጃ ሲመጣ 10 እርምጃ ቀድሞ የሚመጣ ለነፍሳችን እረፍት የሚሆን ዘላለማችንን ማሳመር የሚችል ህይወታችንን መለወጥ የሚችል አለና ወደዚህ ጌታ ጋብዛችኋለሁ። ሰው በራሱ ከዚህ ነገር ውስጥ መውጣት እንደማይችል ተረድቻለሁ። በኔ ብርታት በኔ ችሎታ ቢሆን ኖሮ እስካሁን ድረስ እንደነገርኳችሁ ቅድም እንደመሰከርኩላችሁ ጓደኛዬ እኔም ተስፋ የሚሆነው መሞት ነበር ወይ ደግሞ ማበድ ነበር እንደሌሎቹ ጓደኞቼ ማለት ነው። ግን
በቃ ኢየሱስ ሸክሜን ስላራገፈ ቀንበሬን ስለሰበረ ከዚህ ነፃ ወጥቻለሁና አበረታታችኋለሁ ወደ ጌታ እንድትጠጉ ወደ ክርስቶስ እንድትመጡ ይሄን ጌታ የህይወታችሁ ጌታና አዳኝ አድርጋችሁ በልባችሁ አምናችሁ በአፋችሁ መስክራችሁ የእግዚአብሔር ቃል በሮሜ ምዕራፍ 10 ላይ እንደሚናገረው ሰው በልቡ አምኖ በአፉ መስክሮ እንደዚሁ ደግሞ ይድናል ይላል። ስለዚህ እንድትድኑ ካላችሁበት ስራ ነፃ እንድትወጡ ደግሞ አበረታታችኋለሁ። አቅራቢያችሁ ያለ ጌታ የሚመለክበት ቸርች ላይ ጠጋ ብላችሁ ደግሞ እንድትሄዱ ጌታን ማምለክ እንድትጀምሩ ወደ ጌታ መቅረብ እንድትጀምሩ አበረታታችኋለሁ። ተንበርክካችሁ ባላችሁበት ቦታም ለጌታ ህይወታችሁን አሳልፋችሁ መስጠት እንድትጀምሩ አበረታታችኋለሁ። የከበዳችሁ ሸክም ካለ እኔም በነገርኳችሁ ቀድሞ ተንበርክኬ በጌታ ፊት ከዚህ ነገር ነፃ መውጣት ፈልጋለሁ ብዬ ዘመኔን ለጌታ እንዳስረከብ ሰይጣን ሳይበላው ልጅነታችሁ ሳይበላ እድሜያችሁ ሳይበላ ያ የጠፋው ልጅ በስተኋላ ወደ አባቱ ቤት እንደተመለሰ አባቱ ከሩቅ ይጠብቀው እንደነበረ ከሩቅ ባየው ጊዜ ሮጦ ሄዶ አቅፎ ስሞ ቤቱ ላይ የነበረውን የሰባው ፍሪዳ እንደታረደለት ቀለበት እንደተደረገለት ደግሶ አባቱ በርህራሄ አይን እንዳየው ቸርነት አድርጎ ወደ ቤቱ እንዳስገባው አሁንም እድል አለ ማለት ፈልጋለሁ። እድል አለ፣ ጌታ እጅ ላይ እድል አለ። ሸክላው ሰሪ ከእጁ ላይ ሸክላው ከወደቀበት በኋላ ያንን የወደቀበትን ሸክላ ኤርሚያስ ምዕራፍ 18 ላይ ሲናገር ሰብስቦ ወደ ቆሻሻ መጣያ ውስጥ ጣለው አይልም። ለምንድነው ካስታወሳችሁ 18ኛው ምዕራፍ ኤርሚያስ ላይ ሸክላ ሰሪው ያ የሚሰራው በመንኮራኩር ላይ የሚሰራው ሸክላ በተሰበረበት ጊዜ ወደ ቆሻሻ መጣያ ያልጣለበት ምክንያት ሙያ እጁ ላይ ስላለ ነው። መጀመሪያም የሰራው እሱ ነው፣ በኋላም የሚሰራው እሱ ነው። ሰብስቦ ይላል መጀመሪያ ከሰራው ሸክላ ይልቅ ያማረ አድርጎ መልካም አድርጎ የተሻለ አድርጎ በሁለተኛ እንደገና ሰራው ይላል። ለኤርሚያስ እግዚአብሔር በዛ ስፍራ ላይ ተገልጦ ሕዝቤ ያለው በኔ እጅ ላይ ነው አለ። የተሰበረውን ሕዝቤን እንደገና መስራት እችላለሁ አለ። እና እህቶች ወንድሞች ይህን የምትከታተሉ እግዚአብሔር እጅ ላይ ተሰበረ የሚባል ተስፋ የለም። እግዚአብሔር እጅ ላይ ጠፋ የሚባል አከተመ የሚባል ነገር የለም። እና አሁንም ተስፋ እንዳላችሁ ልነግራችሁ እወዳለሁ። በእግዚአብሔር ዘንድ እንደገና ምህረት እንዳለ ልነግራችሁ እወዳለሁ። እንደኔ ደግሞ በክርስቲያን ቤተሰብ ውስጥ አድጋችሁ በኋላ ላይ ግን ወደ ተለያየ አይነት ዓለማዊ ልምድ ውስጥ የገባችሁም ካላችሁ እና አረፈደም ጌታ እኔ ከእንደዚህ አይነት ድቅድቅ ጨለማ ውስጥ አውጥቶ በቤቱ እንዳገለግል ምህረትን ካበዛልኝ ለእናንተም እጅግ በጣም ረጅም የሆነ በዘመናት መካከል ያላጠረ የተዘረጋ እጅ አለ። ስለዚህ ወደዚህ ጌታ ጋብዛችኋለሁ፣ አበረታታችኋለሁ። መጽሐፍ ቅዱስ ላይ በሁለተኛ ሳሙኤል ምዕራፍ 9 ላይ ከቁጥር 1 ጀምሮ ስታነቡ በጣም የሚገርም ታሪክ ታገኛላችሁ። ሜምፊቦስቴ የሚባል ካስታውሳችሁ የዮናታን ልጅ የሳኦል የልጅ ልጅ የነበረ አባቱና አያቱ በጦርነት ሳኦልም አባቱ ዮናታንም በዛ ጦርነት ላይ እንደሞቱ የእግዚአብሔር ቃል ይናገራልና የዮናታን ልጅ የነበረ ሜምፊቦስቴ መጽሐፍ ቅዱስ ሲናገር አባቱና አያቱ በሞቱበት በዛ ጦርነት ላይ ሞግዚቷ አዝላው ስትሮጥ ከጦርነቱ ፍርሃት የተነሳ ከእግሯ ላይ ወድቆ ሽባ እንደሆነ ሁለተኛ ሳሙኤል ላይ ትመለከታላችሁና ከዛ ጊዜ ጀምሮ ሎዶባር የሚባል ቦታ ላይ የተጣለ ቦታ ላይ ቆሻሻ መጣያ ቦታ ላይ ሎዶባር ማለት ራሱ የቃሉ ትርጉም ደረቅ መሬት ማለት ነው። የቆሻሻ መጣያ ቦታ ነው። ሰው ለመኖር አይደለም ለማለፍ የማይመርጠው ቦታ እጅግ በጣም የተናቀ ምናምንት ሰዎች የሚወድቁበት የሚጣሉበት ቦታ ላይ አቅም እያለው እንደሌለው ፖቴንሻል እያለው እንደሌለው ነገ ላይ አርጋ ወራሽ ይሆናል ተብሎ ሲጠበቅ የነበረ የዮናታን ልጅ የነበረው ሜምፊቦስቴ እላዩ ላይ ከደረሰበት ሽባነት የተነሳ ሎዶባር ተጥሎ ተስፋ አጥቶ ህይወት ጨልሞበት በተቆረጠ ተስፋ ውስጥ ሲኖርና ሲከርም እድሜ በእድሜ ላይ ተጨምሮ ቀን በቀን ላይ ተጨምሮ ሞቱ እየቀረበ በመጣ ጊዜ ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 ጀምሮ ንጉስ ዳዊት አንድ ቀን ድንገት ተነስቶ ከሳኦል ቤት የቀረ አንድ ሰው ካለ ስለ ዮናታን ስለገባውት ኪዳን ብዬ የእግዚአብሔርን ቸርነት አደርግለታለሁ አለ ይላል። እና እግዚአብሔር አንድ ቀን ሜምፊቦስቴ የሚባል ቆሻሻ መጣያ ቦታ ሎዶባር ተጥሎ የነበረ እግዚአብሔር ቸርነት አድርጎ ከዛ ቦታ ሊያነሳው ሲያስብና ሲመጣ ሊጎበኘው ሲመጣ በዳዊት በኩል ለዮናታን የገባውን ኪዳን አስታውሶ ከሳኦል ቤት የቀረውን ሜምፊቦስቴን ከተጣለበት ሎዶባር አምጥቶ ቤተ መንግስት ስፍራውን እንደቀየረ ቦታውን እንደቀየረ
አድራሻውን እንደቀየረ የእግዚአብሔር ቸርነት እንደተደረገለት በጸሎት ርሱ የሌለ በህልሙ አልሞት የማያቀው አስቦት የማያቀው እግዚአብሔር እንዲያው በቸርነቱ ያዘጋጀለት ስሙ የሚቀየርበት ስፍራው የሚቀየርበት አድራሻው የሚቀየርበት ታሪኩ የሚቀየርበትን እና እዛ ቦታ ላይ ካስተውሳችሁ ንጉሱ ዳዊት እንደዚህ ያለው ይላል ሜምፊቦስቴን ከዚህ በኋላ ወደ ሎዶባር አትመለስም ከኔ ጋር ሁሉ ጊዜ ቁጭ ብለህ ከገበታዬ እንጀራ ትበላለህ የንጉስ ገበታ ተዘጋጀለት ለተጣለው ለተናቀው በህይወቱና በጸሎት ርሱ የሌለ አንድ ቀን አስቦት ጠርጥሮት የማያቀው የእግዚአብሔር ቸርነት ለሜምፊቦስቴ ተደረገለት እና ከሎዶባር ወደ ቤተ መንግስት እጅግ የሚያስገርም ቸርነት ከነ ሰለሞን ጋር ከንጉስ ልጆች ጋር ወርዝ የማያደርግ የማይገባው የሚመስል የማይመጠን የሚመስል እግዚአብሔር እንደው በቸርነቱ ታሪኩን ሲቀይር ትመለከታላችሁ እና ሜምፊቦስቴ ስለራሱ ተናገር ብትሉት ስለራሱ የሚናገረው እዛ ክፍል ላይ የሞተ ውሻ ወደሚመስል ወደኔ እንዴት ተመለከትካለ ይላል እና ራሱን እንደሞተ ውሻ የሚቆጠር እግዚአብሔር ግን ተጥሎ የነበረው ወድቆ የነበረው ከተጣለበት አንስቶ እንዳከበረው ታናናሾችን ታላላቅ ማድረግ የሚችል ሜምፊቦስቴ ሁሉ የኔም ታሪክ እንደዛ ነው ተጥዬ ነበርኩኝ ሰይጣን ዘመኔን እየበላ በሱስ ስራት ውስጥ በጨለማ ውስጥ ሎዶባር ህይወት ሎዶባር ሆኖብኝ ቆሻሻ ሆኖብኝ ሎዶባር ቆሻሻ መጣያ ነው ለመኖር አይደለም ለመጣል የተዘጋጀ ቦታ ከኢየሩሳሌም ውጪ ያለች ቆሼ ሰፈር እንደምንለው አይነት ቦታ ነው እዛ ቦታ ላይ ተጥሎ እንደነበረ ሜምፊቦስቴ እኔም እንደዚሁ ባለማይ ህይወት ተጥዬ የነበርኩኝ ወድቄ የነበርኩኝ ተጎሳቁዬ የነበርኩኝ እግዚአብሔር ግን ቸርነት ሊያደርግልኝ ሲመጣ ወደ ህይወቴ ሲመጣ ወደ መሰዋዬ ሲመጣ ወደ ኑሮዬ ሲመጣ እና ህይወቴ እንደተቀየረ ስሜ እንደተለወጠ ማንነቴ እንደተለወጠ ቀድሞ የሚፈልጉኝ ቦታ ላይ ሲፈልጉኝ ሜምፊቦስቴ ሎዶባር እንዳልተገኘ ስፍራው ተቀይሮ ቤተ መንግስት እንደተገኘ በትላንቱ ቦታ ይላልገኝ ስፍራው ተቀይሯል በማካላችሁ በእግዚአብሔር ቸርነት ነው እኔን ከሎዶባር አውጥቶ እና ከንጉስ ገበታ ይልቅ የበለጠ ደግሞ የሰማይ ገበታ ለሜምፊቦስቴ የተዘጋጀው የንጉሱ የዳዊት ገበታ ነው ከዚህ ያለፈ ደግሞ በክርስቶስ የተዘጋጀ የሰማይ ገበታ አለ እና ለኔ እንደዚህ አይነት የተሻለ የበለጠ ገበታ በጌታ በኩል ተዘጋጅቶልኛል እና ከጌታ ጋር ህብረት አለኝ እዚህ ጌታ ጋር ህብረት እንድታደርጉ ሎዶባር ሆኖባችሁ ህይወት ጨለማ ሆኖባችሁ ህይወት መሄጃ ጠፍቶባችሁ ግራ የተጋባችሁ ካላችሁ ለእናንተ እግዚአብሔር አሁንም እድል አለ ቸርነትን የሚያደርግ ጌታ አለ የሜምፊቦስቴን ታሪክና የኔን ታሪክ እንደዚህ ቀይሮ ገበታ ካዘጋጀ ለእናንተም በፊታችሁ የተዘጋጀ ገበታ አለ ለዛ ነው ዳዊት ሲናገር በፊቴ ገበታን አዘጋጀህልኝ ጽዋዬም የተረፈ ነው ይልና ምሕረትና ቸርነት በህይወቴ ዘመን ሁሉ ይከተሉኛል አለ በእግዚአብሔርም ቤት ለዘላለም እኖራለሁ አለ በእግዚአብሔር ቤት የምትኖርበት ዋስትና ምንድነው ሲባል ምሕረትና ቸርነት በህይወቴ ዘመን ሁሉ የሚከተሉኝ ስላሉ ነው አለ የምታመንበት ስለዚህ እግዚአብሔርን ምሕረት እግዚአብሔርን ቸርነት ተስፋ አድርጉ ቴንክ ዩ